ፊልሙ የሚጀምረው ሴና የተባለች ልጅ እያስመለከተን ነው። ሴና ከልጅነቷ ጀምሮ ቦክሰኞችን በማሰልጠን በጣም የቆየ ልምድ አላት። ከሷ ጋርም የሚሰለጥኑ ቦክሰኞች በሙሉ የሚያደርጓቸውን ፍልሚያዎች ያሸንፋሉ። እሷም ቢሆን ራሷ ከመደባደብ ይልቅ ቦክሰኞችን ማሰልጠን እንደሚያስደስታት ትዕይንታችን ይነግረናል። ሴና አሁን ላይ ያሰለጠነች ያለችው ጁሊያን በተባለ ሰው ስፖርት ቤት ነው። ጁሊያንም እንደሷ የቦክስ ተደባዳቢዎችን ነው የሚያሰለጥነው። ሁለቱም አብረው በመሆን በዚህ ጂም ቤት ውስጥ ያሰለጥናሉ። ሴና ከብዙ ሰዎች ጋር ጊዜ ማሳለፍን አትወድም። በዙሪያዋ ያሉትም እህቷ ቤትና ጓደኛዋ ብሬንት ናቸው። እሷም ህይወቷ ላይ እነዚህ ሁለት ሰዎች ስላሏት በጣም ደስተኛ ናት። እነሱም አብረው ጊዜ እያሳለፉ ባለበት ሰዓት ላይ ጃክ የተባለ ሰው ወደ እነሱ ጋር ይመጣል። ጃክም እነሱን ከተዋወቃቸው በኋላ ሴና በጣም ጥሩ አሰልጣኝ እንደሆነች እንደሰማና እሱም ለሚቀጥለው ውድድር እሷ እንድታሰለጥና እንደሚፈልግ ይነግራታል። ሴናም የስልጠና ጥያቄውን ትቀበልና ጃክን ለማሰልጠን ትወስናለች። በቀጣዮቹ ቀናትም ሴናና ጃክ ልምምዳቸውን ይቀጥላሉ። እነሱም ቀን በቀን እየተላመዱና እየተገናኙ በመጡ ቁጥር አሁን ላይ የፍቅር ግንኙነት ጀምረዋል። እነሱም ልምምድ ማድረግና የተለያዩ የፍቅር ጊዜ ማሳለፍ የዕለት ተዕለት ተግባራቸው ይሆናል። ሁለቱም አሁን ላይ በጣም ስለሚዋደዱ ደስተኛ ሆነዋል። ነገር ግን በልምምዳቸው ወቅት ማናቸውን ባልጠበቁት ሁኔታ ጃክ ላይ የተወሰነ የእግር ጉዳት ይደርስበታል። እሱም የዚህ ሰዓት እስካሁን ሲለፋላት የነበረው ውድድር ከንቱ ሊቀር እንደሆነ በማሰብ በጣም ተስፋ ቆርጧል። ነገር ግን ሴና የጃክን ተስፋ መቁረጥ ስትመለከት ሁልጊዜ አጠገቡ እንደሆነችና ከዚህ ጉዳቱ ማገገሙ ይህንን ውድድር እንደሚሳተፍ ትነግረዋለች። እሷም እንደዚህ ያበረታታችውና ሞራል እየሰጠችው ጃክ ከሆስፒታል ይወጣል። ከሆስፒታል ከወጣም በኋላ ወደ ቀድሞ አቋሙ ለመመለስ የተለያዩ ልምምዶችን ድጋሚ ማድረግ ይጀምራሉ። ጃክም አሁን ላይ እነዚህ ልምምዶች በጣም ከብደውታል። ምክንያቱም እግሩ ክፉኛ ተጎድቶ ስለነበረ ወደ ቀድሞ አቋሙ መመለስ ለሱ ቀላል አልነበረም። ነገር ግን ሴና እንደተለመደው ከጎኑ በመሆን የተለያዩ ሞራሎችን እየሰጠች ታንበረታተዋለች። በቀጣዮቹ ቀናትም ሴና ጃክ ከህመሙ ቶሎ እንዲያገግም በማለት የተለያዩ ፓውደሮችን ገዝታ ወደ ቤት ትሄዳለች። ነገር ግን ቤት ስትደርስ እሷም ሆነ እኛ ያልጠበቅነውን ነገር እንመለከታለን። ይህም በጣም የምታፈቅረውንና ብዙ መስዋዕትነትን የከፈለችለትን ፍቅረኛዋን ጃክን ከእህቷ ጋር ሲማግጥባት ታገኘዋለች። የዚህ ሰዓት ሴና በጣም ልቧ ተሰብሯል። ጃክም ሆነ እህቷ እንደዚህ አይነት ነገር እሷ ላይ ያደርጉባታል ብለው ማሰብ እንኳን ለሷ ለኛም በጣም ከባድ ነው። እሷም ቀኑን ሙሉ እንደዚህ በለቅሶና በሐዘን ካሳለፈች በኋላ ማታ ላይ ማደሪያ ስለሌላት እዛው ስፖርት ቤት ውስጥ አድራለች። በነጋታውም የኮሌጅ ትምህርቷን የምትጀምርበት ቀን ስለነበረ ከዚህ በኋላ ማተኮር ያለባት የስልጠና ስራው ላይ ሳይሆን ትምህርቷ ላይ እንደሆነ ትገነዘባለች። እሷም ወደ ኮሌጁ በምትሄድበት ሰዓት ላይ ብሬንትን ታገኘዋለች። ለሱም የተፈጠረውን ነገር ካስረዳችው በኋላ አሁን ላይ የሚከራይ ቤት እንደምትፈልግና የምትፈልገውን ቤት አሁን ላይ ገንዘብ ስለሌላት በቅናሽ ዋጋ እንዲሆን ትነግሯለች። እሱም አንድ ሰው እንደሚያውቅና ነገር ግን ይህ ሰው በጣም አደገኛ እንደሆነ ይነግራታል። ሴና በዚህ ሰዓት የአከራዩ አደገኛነት ምንም አያሳስባትም። እሷን የሚያሳስባት የምትፈልገው ቤት በቅናሽ ዋጋ መገኘቱ ብቻ ነበር። እሷም ጊዜዋን ሳታጠፋ የተባለው ቤት የት እንደሆነ ትጠይቀዋለች። እሱም አድራሻውን ከነገራት በኋላ ወደ ውስጥ በመግባት የተባለችውን ቤት ታንኳኳለች። ቤቱንም በምታንኳኳበት ሰዓት ላይ ኬደን የተባለ ወጣት ይከፍትላታል። እሱም ምን ፈልጋ እንደሆነ በሚጠይቃት ሰዓት ላይ መጠጊያ እንደሌላትና የሚከራይ ቤት እየፈለገች እንደሆነ ትነግረዋለች። እሱም ምን ችግር አለው ታዲያ እዚህ የሚከራይ ቤት አለ ብሎ ይመልስላታል። ሴናም ማስከተላ አሁን ላይ ገንዘብ የለኝም፣ ነገር ግን በቀጣዮቹ ቀናቶች ሰርቼ የኪራዩን ብር ከፍላለሁ፣ እስከዛው ጊዜ ግን እባክን አስጠልለኝ ብላ ትለምኗለች። ኬደንም የዚህ ሰዓት ገንዘብ ከሌለሽ ምን አባሽ ልትሰሪ መጣሽ? እኔ ስታይኝ የእርዳታ ድርጅት እመስላለሁ ወይ ብሎ አንቋሾ ያባራታል። እሷም የኬደን መልሶች በጣም ስላናደዳት ተስፋ በመቁረጥ ወደ ጁሊያን ትሄዳለች። እሷም እዛ በምትደርስበት ሰዓት ላይ ጁሊያን አንድ ነገር እንዳስጨነቀው እንገነዘባለን። ይህም በቀጣዩ ለሚደረገው የህገወጥ ውድድር ከነሱ ስፖርት ቤት ማንም ተወካይ ስለሌለ በጣም ተጨናንቋል። ይህንን ህገወጥ ውድድር ጁሊያን ባይፈልገውም ነገር ግን የሚመደብለት ገንዘብ ከምንም በላይ ያስፈልጋቸዋል። ስለዚህ አሁን ላይ ደግሞ ያንን ውድድር ተሳትፎ ሊያሸንፍ የሚችልላቸው ሰው የለም። እንዲሁም ደግሞ ይኸው ልጅ ተመልከቺ ከጃክ ጋር የሚፋለመውን ተቀናቃይም ብሎ የሆነ ፖስቸር ያሳያታል። ፖስቸሩንም በምትመለከተው ሰዓት ላይ በጣም ተገርማለች። ምክንያቱም የጃክ ተቀናቃኝ የሆነው ኬደን ነበረ። ኬደን ማለት ቅድም ላይ ቤት ስትፈልግ ሰድቦ ያባረራት አካራይ ነው። ሴና ምንም እንኳን ይህንን ውድድር የመሳተፍ ሐሳብ ባይኖራትም ኬደን ግን የጃክ ተቀናቃኝ መሆኑ ስትሰማ ውድድሩን ለማየት ሄዳለች። ውድድሩም ከመጀመሩ በፊት ጃክ እዛው ያገኛትና ስለተፈጠረው ነገር ሁሉ ይቅርታ መጠየቅ ይጀምራል። እንዲሁም እስከዛሬ እሱን ማንም እንደሷ ተረድቶት እንደማያውቅና ያለፈውን ነገር እንዳለፈ ትተው ይቅርታ እንድታደርግለት ይጠይቃታል። ነገር ግን ይህ ንግግሩ ሴናን የበለጠ እንድትበሳጭ ያደርጋታል። እሱም ውድድሩ የሚጀመርበት ሰዓት ስለደረሰ እሷን እዛው ይተዋትና ወደ ሪንጉ ይገባል። እዚች ጋር ግን ማናችንም ባልጠበቀ
ባልጠበቅነው ሁኔታ ሴና ኬደን ያሸንፋል ብላ እንደመደበች ትዕይንታችን ያስመለክተናል። እኛም ወደ ውድድሩ ስንመለስ ሁለቱም አሁን ላይ አሪፍ እንቅስቃሴ ላይ ናቸው። ነገር ግን እየቆየ ሲሄድ ጃክ ብልጫውን ያገኝና ኬደን መደብደብ ይጀምራል። በዚህ ሰዓትም ሁላችንም በቃ ጃክ አሸነፈ ብለን ስንጠብቅ ፖሊሶች በአካባቢው ላይ ደርሱና ሁሉም ሰው ይበተናል። አጅሪት ሴናም እንግዲህ ያላትን ገንዘብ በሙሉ እዛ ስፖርት ላይ መደባ ስለነበረ አሁን ላይ እጇ ላይ ምንም ገንዘብ የለም። ስለዚህ የምታድርበት ቦታ እንኳን ስለሌላት ባስ መጠበቂያ ላይ ታድራለች። ጠዋት ላይ ስትነሳ ግን ነገሮች እንደዚህ መቀጠል እንደሌለባቸው ተገንዝባለች። ምክንያቱም ደግሞ አንደኛ እጇ ላይ ገንዘብ የለም፣ ሁለተኛ መጠለያ የላትም፣ ሶስተኛ ስራ የላትም፣ አራተኛ ደግሞ በምትወደው ፍቅረኛና በእህቷ ተከድታለች። ሴና የሁሉ ነገር ተደራርቦ እንዳለ ህይወቷን አመሰቃቅሎታል። ነገሮችን መቀየር እንዳለባት ካሰበች በኋላ ኬደን ወደሚሰለጥንበት ስፖርት ቤት ትሄዳለች። እዛም በምትሄድበት ሰዓት ላይ ኬደን ለቀጣይ ውድድር ስፖርት እየሰራ ታገኘዋለች። እሱንም ካገኘችው በኋላ እሷ የስፖርት አሰልጣኝ እንደሆነችና ጃክንም ያሰለጠነችው እሷ እንደሆነች ትነግሯለች። ስለዚህ የጃክን ቴክኒኮች በሙሉ አውቃቸዋለሁ፣ አንተንም ከሱ የበለጠ ጎበዝ ተፋላሚ ላድርግህና ውድድሩን አሸንፍ ብላ ትጠይቀዋለች። ኬደንም የዚህ ሰዓት እስቲ ድል ልሞክር በማለት እንድታሰለጥነው ይፈቅድላታል። ነገር ግን ሴና እሱን በነፃ የምታሰለጥነው ቤቱ የሚያስጠልላት ከሆነ ብቻ እንደሆነ ትነግሯለች። እሱም ምንም አማራጭ ስላልነበረው ቤቱ እንድትቆይ ይፈቅድላታል። እሷም የዚህ ሰዓት ትንሽም ቢሆን ቀለል ብሏታል። ምክንያቱም እዛ ባስ መጠበቂያ ላይ ከምታድር እዚህ ብታድር ለሷም የተሻለ እንደሆነ ታውቀዋለች። ቤተሰቦች እንዴት ናችሁልኝ? ናቲ ፊልምስ እንግዲህ አሪፍ ፊልሞችን ወደኛ ማድረሱን ቀጥሏል። አረ ወገን ይሄ ልጅ ግን በጣም እየለፋልን እኮ ነው። ለምን ላይክ እና ሰብስክራይብ ያደረግን አነበረታተው? እኔ በበኩሌ ላይክ እና ሰብስክራይብ አድርጌያለሁ። ይህንን ቪዲዮ የምታዩ ሰዎች በሙሉ እስቲ ላይክ እና ሰብስክራይብ በማድረግ አብሮነታችንን እናሳየው። እንግዲህ ናቲ ፊልምስን እንደዚህ ሞቅ ሞቅ አድርገን ካበረታታ ነው አሁን ቦታውን ለሱ ልልቀቅለትና ፊልሙን ይቀጥልልን። የእናንተን ውጤት ደግሞ ከዚህ ቪዲዮ በኋላ ጠብቃለሁ። በነጋታውም ትምህርት ቤት ለመሄድ እየተዘጋጀች ባለችበት ሰዓት ላይ ኬራ የተባለች ልጅ ወደ እርሷ ጋር ትመጣለች። ኬራም ትምህርት ቤት ውስጥ እንዳየቻትና አሁን ላይ መኪና ስለያዘች አብረው እንዲሄዱ ትጠይቃታለች። ሴናም የዚህ ሰዓት ተስማማና ወደ ትምህርት ቤት አብረው ይሄዳሉ። ትምህርት ቤት ከደረሱ በኋላ ግን ሴና የሚያበሳጫትን ነገር ትመለከታለች። ይህም እህቷና ጃክ ትምህርት ቤት ውስጥ ሲሳሳሙ ትመለከታቸዋለች። እሷም ውስጧ እያረረ ቢሆንም ወደ ክፍል ለመግባት በምትሄድበት ሰዓት ላይ እህቷ ታስቆማትና እሷን ለማናገር ትሞክራለች። የዚህ ሰዓት ግን ሴና በጣም በመናደድ ይሄ ሰው ላንቺ አይሆንሽም፣ በጣም አጭበርባሪና ሌባ ነው ብላ ትነግራታለች። ነገር ግን እህቷ በጃክ ፍቅር ታውራ ስለነበረ የምትላትን ሳትሰማ ትቀርና ወደ ጃክ ጋር ትመለሳለች። ሴናም ትምህርቷን ጨርሳ ወደ ቤት በምትመለስበት ሰዓት ላይ ኬደን ባለፈው እሱ ላይ መደባ የተበላችውን ብር አስቀምጦላት ነበረ። እንዲሁም ደግሞ ከዚህ በኋላ እሱ ላይ እንዳትመደብ የሚናገር ጽሑፍ አስቀምጦላት ነበረ። የዚህ ሰዓትም ሴና በጣም በመናደድ ወደ ስፖርት ቤት ትሄድና ኬደንን እያሰለጠነ ያለው ልጅ እንዲወጣ ትነግረውና እሷ እንደምታሰለጥነው ትነግረዋለች። እሷም የዛሬውን ስልጠና በአሪፍ ሁኔታ ካሰለጠነችው በኋላ ምግብ በሚበሉበት ሰዓት ላይ አንድ ነገር ትነግረዋለች። ይህም በሁለታቸው መሃል ከሰልጣኝና ከአሰልጣኝ ውጭ ያለ ግንኙነት እንዳይፈጠርና የስልጠናው ሂደት የራሱ የሆነ ህግ እንዳለው ትነግረዋለች። ከነዚህም ህጎች መሃል ማጨስ እንደሌለበት፣ የተለያዩ ሱሶችን መጠቀም እንደሌለበት እንዲሁም ጭፈራ ቤቶች መሄድ እንደማይችል ታሳውቀዋለች። ኬደንም በተባሉት ነገሮች ሁሉ እንደሚስማማ ያሳውቃታል። በቀጣዮቹ ቀናትም ሁለቱም በአሪፍ ሁኔታ መሰልጠን ጀምረዋል። ስፖርት ቤት ውስጥም ሆነ ከስፖርት ውጭ የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ሴናም ስልጠናዋን ከጨረሰች በኋላ ወደ ጁሊያን በምትሄድበት ሰዓት ላይ እህቷ እዚህ መታ እንደነበርና ልታናግራት ስትፈልጋት እንደነበር ይነግራታል። እሷም የዚህ ሰዓት በጣም መናደድ ትጀምራለች። ነገር ግን ጁሊያን ይህንን ንዴቷን እንድትተውና ራሷ ለምን የሴቶች ውድድር ውስጥ እንደማትገባ ይጠይቃታል። እሷም የዚህ ሰዓት አሁን ላይ የኬደን ስልጠናና የራሷ ኮሌጅ ትምህርት ላይ ብቻ ማተኮር እንዳለባት ትነግሯለች። በመቀጠልም በዚህ ንዴቷ ውስጥ እንዳለች ወደ ኬደን ጋር በመመለስ ድጋሚ ልምምድ እንዲያደርጉ ትነግሯለች። እነሱም ልምምድ እያደረጉ ባለበት ሰዓት ላይ በጣም ስሜታዊ ሆና እየጮኸች ትናገሯለች። የዚህ ሰዓት ኬደን ሴናን የሆነ ነገር እንዳስጨነቃትና ስሜታዊ የሆነች ያለችው ደግሞ በዛ ነገር ተናዳ እንደሆነ ገብቶታል። ነገር ግን የምትለውን ነገር በሙሉ እሺ እያለ በመቀበል ነገሮችን ለማብረድ እየሞከረ ነው። እሷም በሚገባ ስልጠናው ከጨረሰች በኋላ ወደ ቤት ለመሄድ በምትዘጋጅበት ሰዓት ላይ እህቷ ወደ እሷ ጋር ትመጣለች። እህቷም ድጋሚ ይቅርታ እንድታደርግላት የጠየቀቻት ባለበት ሰዓት ላይ ከዚህ በኋላ አጠገቤ እንዳትደርሺ፣ ባለፈው ስለ ጃክ ያርጉሽን ነገር ሁልጊዜ አስታውሺ፣ ከዛ ውጭ ግን እኔና አንቺ የሚያገናኘን ነገር ምንም የለም ብላ ትነግራታለች። ሴናም ትታት ልትሄድ ስትል ታስቆማትና እስከመች ድረስ ነው ሰዎች እንደዚህ ያሰለጥንሽ መቃሪው? ራስሽ ብትፋለሚ እኮ የበለጠ ድሎችን ታስመዘግቢያለሽ ብላ ትነግራታለች። የዚህ ሰዓትም ስለ እሷ ህይወት እንደማይመለከታትና ዳግመኛ ደግሞ እንደዚህ አይነት ንግግሮች እንዳትናገራት ትነግራታለች። እሷም ይህንን ከተናገረች በኋላ እዛው ትታት ትሄዳለች። ሴና እህቷ እንደዛ ካለቻት በኋላ በፊት ላይ ከጃክ ጋር ያሳልፉ የነበሩት ነገሮች አይምሯ ላይ መመላለስ ይጀምራሉ።
እሷም በፊት ላይ ነገሮች ሲስተካከሉላት እሷ ራሷ ሪንግ ውስጥ ገብታ መፋለም እንደማትፈልግ ትነግረው ነበረ። ነገር ግን ጃክ ከበፊትም ጀምሮ እሷ እንዳትፋለምና እንደኛ ያሉ ቦክሰኞችን ማሰልጠን ይሻልሻል፣ አንቺ ገብተሽ እንዳትፋለም ይላት ነበረ። ስለዚህ ሴና አሁን ላይ አንዳንድ ነገሮች እየተገለጡላት ነው። ይህም ጃክ ከመጀመሪያው ጀምሮ ዓላማዋ እንዲሳካ አይፈልግም ነበረ። ስለዚህ ከመጀመሪያም ጀምሮ ከጎኗ ስላልነበረ የበለጠ ማዘን ትጀምራለች። እሷም ውጪ ላይ ተክዛ ቁጭ ብላ ባለችበት ሰዓት ላይ ኬደን ወደ እርሷ ጋር ይመጣና ስለ ቤተሰቦችሽ እንኳን ያን ያህል አላውቅም፣ ነገር ግን ከእህትሽ ጋር እርቅ ብትፈጥሩ የተወሰነ ሰላም ታገኛለሽ ብሎ ይነግራታል። እሷ ግን የእህቷ ጉዳይ ሊያሳስበው እንደማይገባና አሁን ላይ ትኩረት ማድረግ ያለበት ልምምዱ ላይ ብቻ እንደሆነ ትነግሯለች። በዚህም ጠዋት ላይ ብዙ ልምምድ እንደሚጠብቃቸውና ለሱ መዘጋጀት ስላለባቸው በጊዜ ገብተው እንዲተኙ ትነግሯለች። እነሱም ወደ ቤት ከሄዱ በኋላ ሴና ትንሽ እንኳን ለቀቅ ካለኝ በማለት ሞቅ ያለ ሻወር ወስዳ ትተኛለች። ነገር ግን ጠዋት ላይ ቶሎ መነሳት ይከብዳትና ታረፍዳለች። የዚህ ሰዓትም ኬደን ወደ እሷ ጋር ይመጣና ሰልጣኝ ሲያረፍድ እንጂ አሰልጣኝ ሲያረፍድ አያምርበትም እያለ እየተሳለቀባት ይቀሰቅሳታል። እሷም ከተነሳሽ በኋላ ወደ ልምምዳቸው ይሄዳሉ። ዛሬ የሚያደርጉት ልምምድ ለየት ያለ ነው። ይህም ኬደንን አይኑን ታስረውና ስሜቶችን ማንበብ እንዲጀምር ታደርጓለች። እሷም የምታደርጋቸውን እንቅስቃሴዎች እየተከተለ ራሱ እንዲከላከል ትነግረዋለች። እሱም እንደተባለው ልምምዱን በተሳካ ሁኔታ ይጨርሳል። እዚች ጋር ግን ሁላችንም እንደምንመለከተው ሁለቱም ከበፊቱ በበለጠ ሁኔታ እየተቀራረቡ ይገኛሉ። በቀጣዩም ቀን ኬደን ሪንግ ውስጥ እየሰለጠነ ባለበት ሰዓት ላይ ጃክ ወደ ሴና ይመጣና የተለመደ የይቅርታ ኑዛዜውን ማቅረብ ይጀምራል። የዚህ ሰዓትም ሴና በጣም እንደሰለቻትና ኬደንን አሁን በደንብ አሰልጥነው እሱ እንደምታሸንፈው ተነግሯለች። እሱም እየተሳለቀባት እዛው ትቷት ይወጣል። ኬደንም ስልጠናውን ጨርሶ ከወጣ በኋላ ትንሽ ስለተጎዳ ሴና ለሱ እርዳታ እያደረገችለት ባለበት ሰዓት ላይ ጃክ ድጋሚ ወደ እነሱ ጋር ይመጣል። እሱም ኬደን ላይ መሳለቅ በሚጀምርበት ሰዓት ላይ ኬደንና እሱ መደባደብ ይጀምራሉ። የዚህ ሰዓትም ሴና ጣልቃ ትገባና ጃክን ከዚህ ለቀው እንዲሄዱ በመናገር ትገፈትረዋለች። የዚህ ሰዓት ግን ጃክ ቀድሞ አብሮ የነበሩበትን ጊዜ እያስታወሰ የኔ ቆንጆዬ ልዕልት ነይ እኔ እሻልሻለሁ እያለ እሷ ላይ መቀለድ ይጀምራል። ሴናም ይህንን ስትመለከት ራሷን መቆጣጠር ያቅታታል። በዚህም አጠገቧ የነበረን ብረት በማንሳት የእሱን ሞተር ከጥቅም ውጭ ታደርገዋለች። እሷም ይህንን ካደረገች በኋላ በብሬንት መኪና ወዲያ ያመልጡታል። ሴናም በነጋታው በጥሩ ስሜት ውስጥ ሆና ከእንቅልፏ እንደነቃች ትዕይንታችን ያስመለክተናል። እሷም በጣም ደስ ስላላት የቤቱን ግድግዳዎች ቀለም እየቀባች አዲስ ነገር ለመፍጠር ትሞክራለች። ኬደንም የዚህ ሰዓት ወደ እሷ ይመጣና እሷን ተቀላቅሎ አሪፍ ጊዜ ማሳለፍ ይጀምራሉ። እነሱም ጥሩ ጊዜ እያሳለፉ ባለበት ሰዓት ላይ ኬደን በመሃል የዚህ ውድድር ነገር እንዳሳሰበው ይነግራታል። በዚህም በቀጣዮቹ ቀናት ሌላ ጠንከር ያለ ልምምድ ማድረግ እንዳለባቸው ይነግራታል። እሷም በሐሳቡ ተስማማና ወደ ጁሊያን ጋር ይሄዳሉ። ሴናም ወደ ጁሊያን በመሄድ እዚህ በሱ ስር መሰልጠን እንደሚችሉ ጠይቀዋለች። ጁሊያን ግን በመጀመሪያ ፈቃደኛ አልሆነም። ምክንያቱም ከዚህ በኋላ ለዚህ ውድድር ማንኛውንም ቦክሰኛ ላለማሰልጠን ለራሱ ቃል ገብቶ ነበረ። ነገር ግን የሴናን በጣም መፈለግ ሲመለከት እዚህ አብረው እንዲሰለጥኑ ይፈቅድላታል። እነሱም እዚህ እንዲሰለጥኑ ከተፈቀደላቸው በኋላ ስልጠናቸውን በጣም አጠናክረዋል። እንዲሁም በጁሊያን ስር ስለሆነ እየሰለጠነ ያሉት ስልጠናው በጣም በርትቷል። በሌላ በኩል ደግሞ ትዕይንታችን ወደ ብሬንት ይወስደናል። ብሬንትም ሊያገባ ስለሆነ ሴናን ይጠራትና አንዳንድ እቃዎች እንዲገዙ ይነግራታል። እሷም ጥሪውን ተቀብላ እቃዎችን እየገዙ ባለበት ሰዓት ላይ እህቷ ወደ እሷ ጋር ትመጣለች። እሷ ጋርም መታ እንደተለመደው ይቅርታ መጠየቅ ትጀምራለች። በዚህም በጃክ ፍቅር በጣም እርግጠኛ እንደሆነችና ይቅርታ እንድታደርግላት ብቻ እንደምትፈልግ ትነግራታለች። ሴናም እንደተለመደው እህቷን ብታስጠነቅቃትም አሁንም ግን እየሰማቻት አይደለም። ስለዚህ ከዚህ በኋላ ምንም ላረግልሽ አልችልም፣ እኔ አንቺን ከሱ ለመጠበቅ የተቻለኝን በሙሉ አድርጌያለሁ፣ አንቺ ግን የምትሰሚነት አይደለሽም ብላ ትታት ትሄዳለች። ወደ ምግብ ቤት ሜዳ ምግብ እየተመገበች ባለበት ሰዓት ላይ ኬደን ወደ እሷ ጋር ይመጣል። እሷንም በጣም የተጨናነቀች እንደምትመስልና ምን እያጨናነቃት እንደሆነ ይጠይቃታል። በዚህ ሰዓትም የእህቷ ነገር በጣም እያሳሰባት እንደሆነ ትነግሯለች። እሱም አንቺ እሷን ለመጠበቅ የተቻለሽን በሙሉ አድርገሻል፣ ከዚህ በላይ ግን ምንም ልታደርጊላት አትችልም፣ ስለዚህ በቃ ከዚህ በኋላ ትጨናነቂ ብሎ ይነግራታል። እሷን በልታ ከጨረሰች በኋላ ኬደን ሂሳቡን በሚከፍልበት ሰዓት ላይ እጁ ላይ የሆነ ንቅሳት ትመለከታለች። ይህም ንቅሳት የሴት ፎቶ ሲሆን ማን እንደሆነች ትጠይቀዋለች። የዚህ ሰዓት ግን ኬደን በጣም መበሳጨት ይጀምርና ወዲያውኑ ተነስቶ ይወጣል። በነጋታውም ልምምድ በሚያደርጉበት ሰዓት ላይ ሁለቱም ተዘጋግተዋል። ምክንያቱም ሴና ትናንትና እንደዛ ስለተበሳጨባት በጣም ትናዳለች። እሱም በልምምዳቸው ላይ ያስቆማትና ትናንትና ስለተፈጠረው ነገር ይቅርታ ይጠይቃታል። እሷም እጁ ላይ ያለው ንቅሳት የድሮ ፍቅረኛው ስለመሰላት ያለፈውን ነገር እንዳለፈ እንዲተወውና ጊዜ በሄደ ቁጥር ደግሞ ሰዎች እንደሚቀያየሩ ትነግረዋለች። እንዲሁም ደግሞ ሳትፈልገውም ቢሆን ለሱ የተለየ
ስሜት እንዳላት ትነግሯለች። በዚህ ሰዓትም ከኤደንም እሷን በጣም እየወደዳት እንደሆነ ይነግራታል። እነሱም የሚሰማቸውን ስሜት እንደዚህ በግልጽ ከተነጋገሩ በኋላ ማታ ላይ አሪፍ ጊዜ ያሳልፋሉ። ጠዋት ላይም ሴና ከእንቅልፏ በምትነቃበት ሰዓት ላይ ከኤደን ቀድሟት ተነስቶ ስለነበረ ቁርስ እየሰራ ትመለከቷለች። እሱም አሁን ላይ እንዳለው ተደባዳቢ ባይሆን ኖሮ ሼፍ እንደሚሆን እየነገራት እዛው አሪፍ ጊዜ ያሳልፋሉ። በቀጣዮቹ ቀናትም ልምምዳቸውንም ሆነ የፍቅር ጊዜያቸውን አብረው ማሳለፍ ቀጥለዋል። ሁለቱም አሁን ላይ ከበፊቱ በበለጠ ሁኔታ በጣም እየተቀራረቡ ነው። ልምምዳቸውንም ቢሆን ከበፊቱ በበለጠ ሁኔታ እያጠናከሩት ነው። ነገር ግን ጠዋት ላይ አርፈደው ወደ ስፖርት ቤት በሚሄዱበት ሰዓት ላይ ጁሊያን በጣም ይቆጣቸዋል። ምክንያቱም እንደዚህ ያረፈዱ አሪፍ ተፋላሚ መሆን እንደማይችሉ ይነግራቸዋል። በተጨማሪም ጃክ ልምምድ እያደረገ ሶሻል ሚዲያ ላይ ለቀቀውን ቪዲዮ እያሳያቸው ከዚህ ጨካኝ ሰው ጋር ለመፋለም ዝግጁ ናቸው ወይ ብሎ ይጠይቃቸዋል። ሴናም የዚህ ሰዓት በጣም በቁርጠኝነት አዎ በደንብ ዝግጁ ነን፣ ከዚህ በኋላ ማድረግ ያለብንን ነገር በሙሉ እናደርጋለን ብላ ትነግረዋለች። እነሱም በአሪፍ ሁኔታ እየሰለጠኑ ባለበት ሰዓት ላይ ጁሊያን ወደ ሪንጉ ገብታ ሪንግ ውስጥ ካለችው ልጅ ጋር እንድትፋለም ይነግራታል። እሷም ለምን እንደሆነ ባይገባትም የጁሊያንን ትዕዛዝ ተቀብላ ወደ ሪንጉ ለመፋለም ገብታለች። ፍልሚያውም እንደተጀመረ በፈጣን ምት ልጅቷን ዘርራ ትጥላታለች። ጁሊያን ይህንን ሲያይ በጣም ተገርሟል። ምክንያቱም በቀላል ሁኔታ የዘረረቻት ልጅ በተከታታይ ለብዙ ጊዜያት የሴቶች የፍልሚያ ዋንጫ ስትበላይ ቆይሽ ነበረች። ስለዚህ አሁን ላይ ጁሊያን በሴና ላይ በጣም ከፍተኛ እምነት ጥሏል። በቀጣይም ትዕይንታችን ወደ ነብሬንት ሰርግ ይወስድናል። ሴናና ከኤደንም በሰርጉ ላይ የደነሱ አሪፍ ጊዜ ማሳለፍ ጀምረዋል። ከኤደንም እዛው ህይወቱን በሙሉ ከሷ ጋር ማሳለፍ እንደሚፈልግና እድሜ ልካቸውን አብረው መኖር የሱ ትልቅ ምኞት እንደሆነ ይነግራታል። እነሱም እንዲህ ጥሩ ጊዜ ካሳለፉ በኋላ ሴና እንደምትመለስ ነግራ ወደ መጸዳጃ ቤት ትሄዳለች። እዛም ሆና ራሷን እያስተካከለች ባለበት ሰዓት ላይ ጃክ በጣም ጠጥቶ ስለነበር ወደ እሷ ጋር ይመጣል። እሷ ጋር መጥተው በፊት ላይ ያሳለፉትን ነገሮች እያስታወሳት አሁን ላይም አብረው እንዲሆኑና ለፍቅር መቼም ረፍዶ እንደማያውቅ ይነግራታል። ነገር ግን እሷ ይሄ ንግግሩ ራሱ በጣም እንደሰለቻት እየነገረችው ከዚህ እንዲሄድ ትነግረዋለች። እሱ ግን አሁንም ሊሰማት ፈቃደኛ አይደለም። እንዲሁም ይባስ ብሎ በግድ ሊስማት ሲሞክር ገፍትራ ታስቆመዋለች። የዚህ ሰዓትም ከኤደን ሴና መጣው ብላ ስለቆየችበት ወደ ሽንት ቤት ይመጣል። እዛም መጥቶ ጃክን በሚመለከተው ሰዓት ላይ እኛ እንደማታከብረን እናውቃለን፣ ነገር ግን ቢያንስ አክብረው የጠሩህን ሰዎች ሰርጉን አክብርላቸው ብሎ ይጠይቀዋል። የዚህ ሰዓትም ጃክ ከኤደንን መሳደብ ይጀምራል። ነገር ግን ከኤደን እዚህ ጋር ችግር መፍጠር ስላልፈለገ ትቶት ሊወጣ ባለበት ሰዓት ላይ ጃክ ስለ እናቱ መጥፎ ንግግሮችን መናገር ይጀምራል። የዚህ ሰዓት ግን ከኤደን ራሱን መቆጣጠር ያቅተውና በጣም በኃይለኛው መደባደብ ይጀምራሉ። እነሱም እየተደባደቡ ወደ አዳራሹ ከወጡ በኋላ ከኤደን ሰርጉ እንደበጠበጠ ሲመለከት በጣም በማፈር ወደ ምግብ ማብሰያዎቹ ጋር ይሄዳል። ሴናም ተከትለው ሄዳ እንዲረጋጋ በምትነግረው ሰዓት ላይ ባለፈው ጁላይ ያየችው ንቅሳት የእናቱ እንደሆነና እናቱ ደግሞ እሱን ከመኪና አደጋ ለማዳን ስትል ህይወቷ እንዳለፈ ይነግራታል። በዚህም ምክንያት ማንም ሰው ስለ እናቱ መጥፎ ነገር እንዲናገር አይፈልግም። እሷም የተወሰነ ካረጋጋቸው በኋላ የደረሰበትን ጉዳት በምትመለከተው ሰዓት ላይ አንዱ የጎድን አጥንቱ እንደተሰበረ ትመለከታለች። ይህንንም በምትመለከትበት ሰዓት ላይ ነገ የሚደረገው ውድድር መወዳደር እንደሌለበት ትነግረዋለች። ከኤደን ግን ጉዳዩ ስለማሸነፍና ስለመሸነፍ አይደለም፣ ነገ ምንም ቢፈጠር ምንም መደባደቢያ አይቀርም ብሎ ይነግራታል። ይህንንም ከነገራት በኋላ እዛው ትቷት ይሄዳል። በነጋታውም ውድድሩ በሚካሄድበት ሰዓት ላይ ሴና ውድድሩ ላይ እንዳልተገኘች እንመለከታለን። ጁሊያንም ወደ እሷ ጋር መጥቶ ውድድሩ ላይ ለምን እንደማትሄድ ይጠይቃታል። እሷም ከኤደን በጣም እንደተጎዳና እሱ ሲሸነፍ ማየት እንደማትፈልግ ትነግረዋለች። ጁሊያን ግን የሚፈጠረውን አናውቅም፣ ደግሞ ምንም ቢፈጠር ምንም ከጎኑ መለየት የለብንም ብሎ ይነግራታል። በሌላኛው ትዕይንታችን ደግሞ እነ ከኤደንን በምንመለከትበት ሰዓት ላይ ከኤደን አሁን ላይ በጣም ተጎድቷል። ነገር ግን ምንም ያክል ቢጎዳም እንኳን የመወዳደር ሀሳቡን አልቀየረም። እሱም ሪንግ ውስጥ ከገባ በኋላ ውድድሩ ሊጀመር ሲል ዞር ዞር እያለ ሴናን መፈለግ ይጀምራል። ነገር ግን ምንም እንኳን ቢፈልጋት ሴና በአካባቢው ላይ የለችም። የዚህ ሰዓትም ሴና እንዳልመጣች ስለተገነዘበ ያለ ሴና ውድድሩን ይጀምራል። የዚህ ሰዓት ግን ገና ውድድሩ እንደተጀመረ ሴና በአካባቢው ላይ ትመጣለች። እሷም ወዲያውኑ እንደመጣች እሱን ማበረታታት ትጀምራለች። ነገር ግን በጣም በሚያሳዝን ሁኔታ ጃክ የኬደንን ጉዳት ተመልክቶ ስለነበረ የተጎዳበት ቦታ ላይ በጣም በኃይለኛ ይመታዋል። የዚህ ሰዓትም ኬደን ክፉኛ ስለተጎዳ መነሳት ይከብደዋል። ይሄውላችሁ እንግዲህ ከኔ ጋር ሊደባደብ የመጣው ቀሽሙ ተደባዳቢ እያለ ኬደን ላይ ማፌዙን ቀጥሏል። ሴናም ቢሆን ኬደንን ስትመለከተው ኬደን እንደሚሸነፍ እርግጠኛ ሆናለች። ነገር ግን እዚህ ጋር ማናችንም ባልጠበቅነው ሁኔታ ኬደን ከወደቀበት ተነስቶ በጣም በኃይለኛው ጃክን መጥቶ ይጥለዋል። በዚህ ሰዓትም ያሸንፋል ማለት ነው። ሴናም ይሄንን ስትመለከት በጣም ተደንቃለች። ወደ ሪንግ ውስጥም ገብታ እሱን አቅፋው ባለችበት ሰዓት ላይ ጃክ ከወደቀበት ይነሳና ኬደንን በቦክስ ኳላ ለመምታት ይሞክራል። የዚህ ሰዓት ግን ሴና ኬደንን ትገፈትረውና ጃክ የሰነዘረው ቦክስ እሷን ያገኛታል። እሱም በጣም በኃይለኛው ስለነበር የሰነዘረው በጣም ትጎዳለች።
በመቀጠልም ትዕይንታችን ሴናን ሆስፒታል ውስጥ ያስመለክተናል። እሷም ሕክምና እየተደረገላት እንደሆነና እስካሁን ድረስ እንዳልነቃች እንገነዘባለን። ኬደንም ይህንን ከተመለከተ በኋላ በጣም ልቡ ተረብሿል። በዚህም ደብዳቤ ጽፍላትና እቃውን በሙሉ ሰብስቦ ከዛ ለቆ ይወጣል። አደጋው ከተፈጠረ ከ3 ቀን በኋላ በምትነቃበት ሰዓት ላይ ጓደኞቿ ሙሉ ከበዋት ትመለከታለች። ነገር ግን ከጓደኞቿ ሁሉ ኬደንን በምትፈልገው ሰዓት ላይ በአካባቢው ላይ የለም። ጓደኞቿም ከሄዱ በኋላ ጁሊያን ኬደን ጽፎት የነበረውን ደብዳቤ ይሰጣታል። ኬደንም በደብዳቤው ላይ በጣም እንደሚያፈቅራትና ነገር ግን አብሮ በሆኑ ቁጥር ችግሮች እየበዙ እንደመጡና ቢራራቁ የተሻለ እንደሚሆን ይጠቅስላታል። የዚህ ሰዓት ሴና ድጋሚ ልቧ ተሰብሯል። ይህ በእንዲህ እንዳለ ጃክ ሴናን ለመጠየቅ ወደ ሆስፒታል መጥቷል። እሷንን ሊጠይቃት በመጣበት ሰዓት ላይ ከልቡ ይቅርታ እንድታደርግለት ይጠይቃታል። በእነዚህ ጊዜያቶች ውስጥም አንድ ነገር እንደተገነዘበ ይነግራታል። ይህም ከመጀመሪያ ጀምሮ እሷ እንደማያፈቅራትና ይልቁንስ እሷን መቆጣጠር ያስደስተው እንደነበረ እንደተገነዘበ ይነግራታል። እሷም ይቅርታው ከልቡ እንደሆነ ስትመለከት ይቅርታ ታደርግለታለች። ሕክምናዋንም ጨርሳ ወደ ቤት ከተመለሰች በኋላ ኬደን እንዳስታውሳት ራሷ ላይ መስራት ትጀምራለች። በቀጣዮቹ ወራቶችም በጣም ጠንክራ ሰልጥና ውድድር እንደምታደርግ ለራሷ ቃል ትገባለች። የዚህ ሰዓትም አንድ ነገር እናስተውላለን። ይህም ከእህቷ ጋር ሰላም እንደፈጠረችና እህቷም ከጃክ ጋር የነበራትን ግንኙነት እንዳቆመች ትዕይንታችን ይነግረናል። ሴናም ከጁሊያን ጋር ልምምዷን እያደረገች ባለበት ሰዓት ላይ ማናችንም ባልጠበቅነው ሁኔታ ኬደን ወደ ስፖርት ቤት ይመጣል። እዛም መጥቶ እንደዛ አስቸጋሪ ሁኔታ ላይ ትቷት ስለሄደ ሴናን ይቅርታ መጠየቅ ይጀምራል። እሱም ከዚህ በኋላ የቦክስ ውድድሮችን ትቶ ትክክለኛ ትምህርቱ ለመማር እንደወሰነ ይነግራታል። አሁንም ወደ እሷ ጋር የመጣው ደህንነቷን ለማወቅ እንደሆነና አሁን ግን ደህና እንደሆነች ስላረጋገጠ ተሰናብቷን ሊወጣ ባለበት ሰዓት ላይ ታስቆመውና እሷ ምንም ቂም እንዳልያዘችበትና ይልቁንስ በጣም እንደምታመሰግነው ትነግረዋለች። ምክንያቱም ራሷ ላይ እንድትሰራ እንዳስታውሳትና አሁን ላይ ደግሞ በቀጣዮቹ ወራቶች ውድድሮችን ስለምታደርግ ከጎኗ እንዲሆን ትጠይቀዋለች። እሱም ቂም ካልያዘችበት በማንኛውም ሁኔታ አብሯት እንደሚሆን ይነግራታል። በስተመጨረሻም ሴና የመጀመሪያ ውድድሯን ለማድረግ ስትፈረም እንመለከታታለን። ውድ የናቲ ፊልምስ ቤተሰቦች ፊልሙ እዚህ ጋር ያበቃል። እንደወደዳችሁት በጣም እርግጠኛ ነኝ። እንደዚህ አይነት አሪፍ ፊልሞች በየጊዜው እንዲደርሳችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሌላ አሪፍ ፊልም እስከምንገናኝ ድረስ ሰላም ቆዩልኝ።